ሰላም እንዴት ናችሁ? ዛሬ ይሄንን የኬንያን ምግብ እንዴት አድርጌ እንደሰራው እና ማባያውን እንዴት አድርጌ ደግሞ ዶሮ እንደምሰራ አሳያችኋለሁ። አብራችሁን ቆዩ። እዚህ ጋር እንግዲህ የምታዩት የዶሮ የኡጋሊውን ማባያ የሰራውበት መንገድና ኡጋሊውን ከምን ዱቄት እንደተጠቀምኩ ነው። አብራችሁን ቆዩና ሁሉንም እናያለን። እዚህ ጋር ያው የካስኮ ስጋ ኦርጋኒክ አሉ በሶስት ስር ታስረው የሚሸጡት እነሱን እንግዲህ አንዱን በደንብ ዘብዝፌ በጨው ልክ ያገራችንን ለወጥ እንደምንሰራው ዶሮ እንዴት እንደምናጥበው ደሙ በደንብ እስከሚወጣና በደንብ አረፋ እስኪወጣ በጨው በሎሚ እየቀያየርኩኝ በደንብ ነው ያጠብኩት። የግድ ያው ዶሮ እንደምንሰራው አድርገን በደንብ ማጠብ አለብን። ምክንያቱም ዶሮ ካልታጠበ እዚህ ሀገር ሳያጥቡት አንዳንዴ ዝም ብለው አውጥተው ይሰራሉ። እንዴት ሆኖ እንደሆነ ቴስቱ ጥሩ እንደሚመጣላቸው እኔ አላውቅም። ብቻ ግን ዶሮ ያው የግድ መታጠብ ይፈልጋል። በደንብ በጨው በሎሚ እየቀያየርኩኝ አጥቤዋለሁ። ይሄን እንግዲህ እንደዚህ ማድረጋችን ይሄ ዶሮ የሚለው ሽታው እንዲወጣልንና ቆንጆ ቃና እንዲያመጣ ያደርግልናል። እንደዛም አጥቤ በዛ አላበቃውም። ዞሮ እንደዚህ በደንብ ካደረኩት በኋላ ይሄ ኦቨን ውስጥ እንደዚህ አድርጌ ውሃውን እንዲተፋ አደርገዋለሁ። ውሃውን አልጠቀመውም። ያ የሚተፋውን ውሃ ይሄ ዶሮ የሚለውን ነገር ይዞልኝ እንዲወጣ ነው። ኦቨን ከተውና ሽንኩርቴን ከዛ ያው ማቁላያ የሚሆነውን አንድ ራስ ሽንኩርት ከትፍ ያለው እዚህ ጋር ዘይት እናግላለን። ዘይቱ በደንብ ከጋለልን በኋላ ሽንኩርታችንን እንጨምራለን። ሽንኩርቱ በደንብ መቁላል በጣም መብሰል የለበትም። ምክንያቱም ዶሮንም ከዚህ ጋር አብረን ስለምጨምር አሁን እዚህ ጋር ሳለሪ ነው የጨመርኩት። አንድ ግንጣይዋን ሳለሪ እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። ከዛ ይሄውላችሁ ዶሮ እንደዚህ መረቁን ተፍቷል። ውሃውን አልፈልገውም እንዳልኳችሁ ቃናውን ይዞልኝ እንዲወጣ ነው። ከዛ ያው እዚህ ጋር እየጠበስን ያለው ሽንኩርት ላይ ነው የምንጨምረው። በደንብ እየከደን እየከፈትን በደንብ እናቁላለዋለን። ይሄንን ያው የሚደፋ ነው። ከዛ እዚህ ጋር ለኡጋሊው የሚሆን ውሃ ጥጃለሁ። ውሃ እስኪፈላ ዶሮዬን በጣም በስሎ ውልቅልቅ ማለት የለበትም። ያው ግን ትንሽ ጠበስ እናደርገዋለን ማለት ነው። እዚህ ጋር ትንሽ ቤይ ሊቭ እና ከሪ ፓውደር ነው የተጠቀምኩት። ትንሽ ውሃ ጠብ እያደረግን አብስለነዋል። ከዛ አሁን እዚህ ጋር ሁለት መካከለኛ ቲማቲም ከዛ እዚህ ጋር የኡጋሊያችን ውሃ ፈልቷል። ትንሽ ጨው አደርግበታለሁ። ይሄንን ዱቄት የተጠቀምኩት እነሱ በብዛት በቆሎ ብቻውን ነው ለገንፎ የሚጠቀሙት። እኔ ግን እዚህ ጋር ያው ትንሽ ሆል ግሬን ለማድረግ ያክል በቆሎ አልመንድ ተልባ እና የሬይ ዱቄት በጣም ሽርክቱን ደቃቁን ሳይሆን ብራውን ሬይ ሚል አለ የሱን ሽርክቱን በጣም ደቃቁን ሳይሆን ሽርክቱን እሱን አድርጌ እነዚህን ሶስቱን ቀላቅያ 3-4ቱን ቀላቅዬ ነው። በጣም ያው ሆል ግሬን ለማድረግ ያክል ጥሩ ነው የሚሆነው። ቴስቱን በጣም ቆንጆ ነው የሚሆነው። ተልባውም ጥሩ ነው። ለስላሳና ይሄ ድርቅ እንደሚለው መሆን አያደርገውም፣ ጥሩ ያደርገዋል። ያው እዚህ ጋር ጉልበት ይጠይቃል። እንግዲህ እንደዚህ እየከደናችሁ በእንፋሎቱ ከበሰለ በኋላ እንደገና እየከፈታችሁ እያፈረሳችሁ ልክ ለሀገራችን ገንፎ እንደምንሰራው እንደ ገንፎ ቀላል አይሆንም። ምክንያቱም ይሄ ትንሽ ደረቅ ስለምናደርገው በጣም እንትኑ ከባዱ ፓርት ይሄ ነው። እያሸን እየከደን እያሸን የምንከፍተው ፓርት ትንሽ ጉልበት ይፈልጋል። ከዛ ያው ውሃ ጠብ እያደረግን ካበሰልን በኋላ እዚህ ጋር ኮሪያንደር ቅጠል ነው የጨመርኩት።
ከዛ ትንሽ ቶሜቶ ፔስት አድርጌበታለሁ፣ ጨው አድርጌያለሁ። ከዛ እኔ ፒላሆ ማሳላ የሚባለውን ቅመም በጣም እወደዋለሁ። ብዙ ለሩዝ ነው ብዙ ጊዜ የሚደረገው። እኔ ግን እንደዚህ የዶሮ ለኡጋሊ የምሰራው ዶሮ ላይም አደርጋለሁ ማለት ነው። ያው እንግዲህ ይሄ ፓርት እንዳልኳችሁ እንደዚህ እየፈረሰ በደንብ እንዲበስል መደረግ አለበት። እኔ ግን 1-3-4 እንደዚህ ካሻውት በኋላ ከዛ እንደ ዳቦ ነው ማበስለው። አሳያችኋለሁ እንዴት እንደማረጋው። እንደዚህ በማንኪያ ድምድም ማረጋውና በደንብ እሳቱን በጣም ቀንስ አድርጌ አበስለዋለሁ ማለት ነው። አሁን ዶሮአችን እንደምታዩት ቆንጆ ከለር ይዞ በጣም የሚጣፈጥ ሽታው በቃ ቤቱን ውድ ነው ያደረገው። ልጆቼ ራሱ ራበን ቶሎ በይ እያሉ ነው። በጣም ነው ሽታው ራሱ የሚያስቸኩለው ለመብላት። ያው እዚህ ጋር እኔ መጨረሻ ላይ ነው የተጠቀምኩት ትንሽ ዝንጅብልና ነጭ ሽንኩርት የተፈጨ። አሁን በቅቶታል። ከዛ እዚህ ጋር ይሄ ምንድነው ግሪን ኦኒየን የሚባለው እንደ ባሮ ሀገራችን ባሮ እንደምንለው እሱ ነው። በቃ አሁን ይሄ በቅቶታል። ኡጋሊያችን በዚህኛው በስኩል ከበሰለልኝ በኋላ እንደገና እንደዚህ ገለብጠውና ትንሽ ሰዓት አሁንም አበስለዋለሁ። ውድቅ ይላል ወደ ክዳኑ። ከዛ በሌላኛው ፓርትም ይበስላል ማለት ነው። ያው እንደምታዩት በጎን ቡናዬን እያደረስኩ እንግዲህ ኡጋሊየን በዚህ መልኩ ደርሷል። በጣም ሽታው ቤቱን ውድ ነው ያደረገው። የሶሱ በጣም ቆንጆ ነው። የኮሪያንደር ቅጠል የምታቁት ነው። ቺክኑን በደንብ ነው የበሰለው። አሁን ኡጋሊያችንን እንደዚህ እናዘጋጅና ተልባው ራሱ የሆነ የሚንቀጠቀጥ ነገር ነው እንዲሆን የሚያደርገው። ድርቅ ከሚለው ፓርት ጥሩ አርጎ ያበስለዋል ማለት ነው። እንደዚህ ሆል ግሬን ነው። በጣም ጤነኛ ነው። ልጆቼ የኛን ምግብ ብዙ አይበሉልኝም ከበርበሬውም ከምኑም አንፃር። እንጀራውም ትንሽ ሳውር ነገር ስላለው ብዙ አይደሉም። የኔ ጥፋት ነው ሊሆን ይችላል ያላስለመድኳቸው፣ ያን ለማለት አይደለም። ግን ኡጋሊውን በጣም ነው የሚወዱት በቃ። እና እኔም በፍቅር ነው የምወደው። በጣም ጤነኛ ምግብ። ይሄው እንግዲህ ሶሱ እንደዚህ እንደምታዩት ቆንጆ ሆኖ በስሏል። በጣም ቆንጆ በጣም የሚጣፍጥ ነው። ሁልጊዜ እንጀራ ከመመገብ በዚህ መልኩ ይሄንን ሰርታችሁ ሞክሩ። ሆል ግሬኑን እንዳልኳችሁ እነዛ ነገሮች ቀላቅላችሁ በዚህ መልኩ አርጋችሁ ቺክኑንም እንደዚህ ለሩዝ ራሱ በዚህ መልኩ በጣም ነው የሚጣፍጠው። ሰርታችሁ እንደምትሞክሩ ተስፋ አደርጋለሁ። እኛም በጣም የምንወደውና በጣም በፍቅር የምንናፍቀው ምግብ ነው ኡጋሊ። ከዛ ያው እንግዲህ እንደ ዳቦ እንደዚህ ቁርስርስ አድርገን እንግዲህ አበላሉንም ማሳያችኋለሁ እንዴት እንደሚበላ። በጣም ጤነኛ ምግብ ነው። እንደምትወዱት ተስፋ አደርጋለሁ። ሁላችሁም ሰርታችሁ ሞክሩት። ያው የምታውቁት ደግሞ የምታውቁት ይሆናል። ያሚ አበላሉ እንግዲህ ያው እንደምታዩት እንደዚህ ተቆርሱና በእጃችሁ ላይ እንግዲህ በደንብ ጥፍጥፍ አርጋችሁ ምግብ እንትኑን እንዲይዝላችሁ ጎመኑንም ስጋውንም ያለውን ነገር እንዲይዝ እንደዚህ አርገን ተሻምተን በልተናልኛ። እናንተም እንግዲህ ሞክሩት። በሌላ ቪዲዮ ደግሞ እንግዲህ ተመልሼ እስከመጣውላችሁ በያላችሁበት ሰላማችሁ ይብዛ። ወደዚህ ቻናል ስትመጡ እንግዲህ ዛሬ ደግሞ የመጀመሪያችሁ ከሆነ እንግዲህ ቪዲዮን አይታችሁ ከወደዳችሁት ለሌሎች እንዲደርስ ላይክ ኮሜንት እያደረጋችሁ ሼር አድርጉ። በሌላ ቪዲዮ እስከመጣ ባይ ባይ።